እንበለ ደዌ ወሕማም እንበለ ጻዕር ወድካም ያብጽሐነ ያብጽሕክሙ እስከ አመ ዮም በፍስሐ ወበሰላም። ያለ ደዌና ያለ ሕመም ያለ ጻዕርና ያለ ድካም በሰላም ለብርሃነ ትንሣኤው ያድርሰን። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር አባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። እንኳን ለጸሎተ ሐሙስ በሰላም በጤና በሕይወት ጠብቆ አደረሳችሁ አደረሰን። እንግዲህ ከሰኞ ጀምረን ወይም ከእሑድ ጀምረን እሑድ የነበረውን የምስጋና ቀን ድንጋዮች ያመሰገኑበት፣ ሕፃናት ያመሰገኑበት፣ ከእናታቸው ጀርባ እየወረዱ ጡታቸውን ትተው ወተታቸውን ትተው እግዚአብሔርን ያመሰገኑበት፣ አንደበታቸውን በምስጋና የከፈቱበት ዕለት እንደሆነ አይተናል። ሰኞ መርገመ በለሲቱ ደረቀች፣ ፍሬ ፈልጎ ወደዛች ሂዶ ነበረ። ነገር ግን ፍሬ እስከ ዘላለሙ አይገኝብሽ አላት። ፍሬ ሃይማኖት ከእስራኤል ወይም በለስ የተባሉ እስራኤል ናቸው። በለስ ብሂል ቤተ እስራኤል እሙንቱ፣ ሃይማኖት ፈልጎ ከነሱ ምግባር ፈልጎ ፍቅር ፈልጎ ወደ እነሱ ተመለከተ። ነገር ግን ሃይማኖት፣ ፍቅር፣ ምግባር አልተገኘባቸውም። እስከ ዘላለሙ አይገኙብሽ ብሎ እስከ ዘላለም ድረስ እስካሁን ድረስ እምነት የላቸውም። እስካሁን ድረስ ጌታችን ከእመቤታችን መወለዱን እስካሁን ድረስ አያምኑም። በአንጻረ በለስ ረገማ ለኃጢአት፣ በበለሲቱ አንጻር ኃጢአትን ረገማት። ኃጢአት በዛን ጊዜ ሰፍታ እንደ በለስ ቅጠል ሰፍታ ነበረች። ሰውን ሁሉ ይዛ ተብትባ ይዛ ነበረች ይላል እና ስለዚህ የበለሲቱን መረገም ወይም መርገመ በለስና አንጽሖተ ቤተ መቅደስ ብለናል። ማክሰኞ ደግሞ በማን ስልጣን ነው ይህን የምታደርገው ብለው ጥያቄ የጠየቁበት፣ ጥያቄው የክፋት የተንኮል ስለነበረ ጥያቄያቸውን በጥያቄ መልሷል ብለናል። እንደገና ከዛ ቀጥሎ ረዥም ቤተ መቅደስ ተገኝቶ ረዥም ትምህርት፣ ትልቅ ሰፊ ትምህርት አስተምሯል ብለናል። ረቡዕ ደግሞ የምክረ አይሁድ የተፈጸመበት፣ ጌታችንን ለመስቀል ጌታችንን ለመግደል መቼ እንያዘው፣ መቼ ይሰቀል፣ መቼ ይሙት ብለው ምክራቸውን የፈጸሙበት፣ ምክራቸውን የጨረሱበት ምክረ አይሁድ ይባላል ረቡዕ። ሌላው የመልካም መዓዛ ቀን፣ ማርያምን ተፍረት የመልካም መዓዛ ቀን ይባላል። እንደገናም የእንባ ቀን ተብሏል። ዛሬ ሐሙስ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ያከናወናቸውን ነገሮች እንመለከታለን። እግዚአብሔር አምላካችን እንዲያስተምረን እንዲመክረን የእሱ መልካም ፈቃድ ይሆንልን። እንግዲህ ጸሎተ ሐሙስ ይባላል። ይሄ ዕለት ጸሎተ ሐሙስ ለምንድን ነው ጸሎተ ሐሙስ የተባለው? ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የዓለም መድኃኒት የሰው
ልጆችን ልመና የሚቀበል አምላክ ሆኖ ሳለ በዚች ቀን በአትክልት ቦታ ገብቶ አይሁድ መጥተው እስኪይዙት ድረስ ስጋን የተዋሃደ ፍጹም አምላክ ፍጹም ሰው መሆኑን ለማጠየቅ ለአርአያነት የጸለየበት ስለሆነ በጌቴሰማኒ በአትክልት ቦታ የጸለየበት ስለሆነ ጸሎተ ሐሙስ ተብሏል። ጸሎተ ሐሙስ ተብሏል። ይህች ዕለት እንግዲህ ጸሎተ ሐሙስ ተብላ ተጠርታለች ማለት ነው። የማቴዎስ ወንጌል ምዕራፍ 26 ከቁጥር 36 ጀምሮ የምናገኘው ኃይለ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ዕለት ደቀ መዛሙርቱን አብዝቶ ሲያስተምራቸው በተለይም ሦስቱ የምስጢር ደቀ መዛሙርት የሚባሉት ቅዱስ ዮሐንስ፣ ቅዱስ ጴጥሮስ፣ ቅዱስ ያዕቆብ እነዚህን ሦስት የምስጢር ደቀ መዛሙርት ደብረ ታቦር ላይም ይዟቸው የወጣው እነዚህን ነው። ብርሃነ መለኮቱን ያዩት እነዚህ ነበሩ። ጌቴሰማኒ ለጸሎት ሲሄድም እነዚህን ደቀ መዛሙርት ነበር አስከትሏቸው የሄደው እና በጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ዕለት ደቀ መዛሙርቱን አብዝቶ ሲያስተምራቸው ሲመክራቸው ቆይቶ ነበር ማለት ነው። ዓይኖቹን ወደ ሰማይ አቅንቶም እርሱ ከአባቱ ጋር አንድ እንደሆነም ነግሯቸዋል። ምክንያቱም ይጠራጠሩ ነበር። የሚከተሉት ብዙ አመለካከት ይዘው ነበር። ፍጹም አልሆኑም። ለምሳሌ እነዚህ ደቀ መዛሙርት ዮሐንስና ያዕቆብ ወንድሙ ሁለቱ እናታቸው ምን ብላ ነው ለምና የነበረች? እባክህ ኢየሩሳሌም ሲሄድ በኢየሩሳሌም ነግሶ በኢየሩሳሌም እንደሚነግስ ነበረ የምታስበውና ልጄን እባክህ ልጆቼን አንዱን በቀኝ አንዱን በግራ አንግስልኝ ነው ያለች። እንግዲህ ለንግስና የመጣ ስለዚህ ብዙ አመለካከት ይዘው ነበር የሚከተሉት ደቀ መዛሙርቱና ስለዚህ ሰፋ ያለ ትምህርት አስተማራቸው። ደቀ መዛሙርቱን ማለት ነው። ሰፋ ያለ ትምህርት አስተማራቸው። ከባህሪ አባቱ ከአብ ጋር አንድ እንደሆነም ነገራቸው። ከዚያም ለብቻው ፈቀቅ ብሎ ወዙ እስኪፈስ ከሰገደና ከጸለየ በኋላ ወደ ደቀ መዛሙርቱ ሲመለስ ተኝተው አገኛቸው። ተኝተው አንቀላፍተው አገኛቸው። ተኝቶ አገኛቸው። ቀሰቀሳቸው። እግዚአብሔር ከእንቅልፋችን ይቀስቅሰን ወገኖች። ዛሬ ሁላችንም ተኝተናል፣ አንቀላፍተናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ መሪዎቿ አንቀላፍተዋል። መንጋው እየጠፋ ሰው እየሞተ ቤተክርስቲያን እየተቃጠለ አልነቃንም። የነቃነው አሁን መከራው ሲመጣብን ነው ወገኖቼ። እነዚህ ጠላቶቻችን ደግሞ የቤተ ክርስቲያኒቱ ጠላቶች የዝች ቅድስት ተዋሕዶ እምነት ጠላቶች ደግሞ እቅድ ይዘው መመሪያ አውርደው እቅድ አቅደው ነው የሚሰሩት። አሁን እየሆነ ያለው ሁሉ በእቅድ ነው። ዝም ብሎ የመጣ ነገር አይደለም ወገኖቼ። ስለዚህ ነው አልነቃንም። ኢየሱስ ክርስቶስ ደቀ መዛሙርቱን ቀሰቀሳቸው። ሁላችንን ይቀስቅሰን ወገኖቼ። እንኳን አብረን መቆም ይቅርና ዛሬ ልቅሷችን እንኳን አብረን ማልቀስ አልቻልንም። ቤተ ክርስቲያናችን እየተቃጠለ አንዱ ክልል የሚስቅ ነው፣
አንዱ ክልል ላይ ቤተክርስቲያን ከተቃጠለ ሌላው አያገባውም፣ ሌላው አያሳዝነው። ከፖለቲካ ጋር ነው የሚያያይዙት። እግዚአብሔር ሁላችንን ይቀስቅሰን ወገኖች። ቀሰቀሳቸው፣ ተነሱ አላቸው። ሁላችንን ያስነሳን ወገኖቼ፣ ቀናያን እንድንሆን ለሃይማኖታችን፣ ለእምነታችን፣ ለቤተ ክርስቲያናችን ቀናይነት እንዲኖረን እግዚአብሔር ይቀስቅሰን። ዛሬ መከራው ነው የቀሰቀሳች። አባቶችም ወጥተው መናገር የጀመሩት አሁን ቅርብ ጊዜ ነው ወገኖቼ። እሱንም አንዳንድ አባቶች ናቸው የሚናገሩት። አይናገሩም። የሚናገር አባት የለም። ቢናገሩማ እንደዚህ መሆን አይገባም ነበር፣ እንደዚህ አይሆንም ነበረ። ዛሬ ቤተ ክርስቲያን ርስቶቿ እየተነጠቀች፣ ጉልቶቿ እየተነጠቀች፣ የጥምቀት ማክበሪያዎቿ እየተነጠቀ፣ የመስቀል አደባባዮቿ እየተነጠቀ፣ ጸጥ ዝብጭጭ ነው። የሚናገር የለማ ወገኖቼ። ይታሰራሉ፣ ይታፈናሉ፣ ይታሰራሉ፣ ይደበደባሉ። እንታሰራለን ስለሚሉ አይናገሩም። እግዚአብሔር ይቀስቅሰን ወገኖቼ፣ እግዚአብሔር ይቀስቅሰን። መከራው ነው የቀሰቀሰ። አሁን መከራው ስለቀሰቀሰ፣ መከራው ስለመጣ፣ አፍጥጦ ፊት ለፊት ስለመጣ፣ እነሱንም ስለሚያገኛቸው አሁን አንዳንድ ሰዎች ወጥተው ይናገራሉ። ይናገራሉ። እግዚአብሔር ይቀስቅሰን። ቀሰቀሳቸው ነው የሚለው። ቀሰቀሳቸው ደቀ መዛሙርቱን ኢየሱስ ክርስቶስ ተነሱ አላቸው። ቀሰቀሳቸው ወገኖቼ። አንድ ሰዓት ያህል እንዲህ አላቸው። አንድ ሰዓት ያህል ሲመለስ ተኝተው ስላገኛቸው አንድ ሰዓት ያህል እንኳን ከኔ ጋር መትጋት አቃታችሁን አላቸው። ወገኖቼ እንደው ክርስትና እሱን አርአያ አድርገን፣ እሱን ምሳሌ አድርገን ወገኖቼ፣ ፈተና ሲደርስብን፣ መከራ ሲመጣብን ሳንሳቀቅ ጌታዬ ፈጣሪ አምላኬ ለእኔ ብሎ ይህን ሁሉ መከራ ተቀብሏል እኮ አንልም እኮ። ትንሽ መከራ ስትመጣብን እናማራለን። እናማራለን። ቤተ ክርስቲያን እሄዳለሁ፣ ጸሎት እጸልያለሁ፣ እመላለሳለሁ፣ እጾማለሁ፣ እሰግዳለሁ። ምንድን ነው ይህ ሁሉ ፈተና ይበዛብኝ እንላለን። ባለቤቱ ተፈትኗል። ባለቤቱ ሰማይና ምድርን የፈጠረው ሁሉን ማድረግ የሚቻለው ተፈትኗል። እና አንድ ሰዓት እንኳን ከኔ ጋራ ተግታችሁ ከኔ ጋራ መቆም፣ ከኔ ጋራ መጸለይ፣ ከኔ ጋራ መትጋት አቃታችሁ አላችሁ። አቃተን ወገኖቼ፣ ሰነፍን፣ ደከምን፣ ደካሞች ሆን። ስለዚህ ደቀ መዛሙርቱን እንዲህ ነው ያላቸው፣ አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ። የሉቃስ ወንጌል ምዕራፍ 22 ቁጥር 14 ጀምሮ ወደ ፈተና እንዳትገቡ ምን በሉ? ትጉና ጸልዩ። ፈተና የለም አላለም ወገኖቼ። ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ተግታችሁ ከጸለያችሁ ፈተናውን ታልፋላችሁ፣ ታሸንፋላችሁ፣ ድል ታደርጋላችሁ። ተግታችሁ ጸልዩ ወገኖቼ። ክርስቲያኖች ፈተና አለባችሁ። ፈተና የሌለው ክርስትና የለም። ፈተና የሌለው ክርስትና ካለ እውነተኛ ክርስትና አይደለም። ልብ በሉ የእግዚአብሔር ልጆች፣ እውነተኛ ክርስትና አይደለም። የውሸት ክርስትና ነው። ፈተና የሚፈተኑ ሰዎች እውነተኛ ክርስቲያኖች ናቸው። እምነት ያላቸው፣ ሃይማኖት ያላቸው፣ እንደ ጌታቸው እንደ ፈጣሪያቸው እንደ ኢየሱስ ክርስቶስ የሚፈተኑ
የሚፈተኑ። ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸዋል። ከዚህ በኋላ ሰፊ ትምህርት አስተማረ። በዚህ በአትክልት ቦታ ነው እንግዲህ ይሁዳ ጌታችን ብዙ ጊዜ በዚህ ቦታ ይታይ ነበረ። ይህን ቦታ በጣም ይወደው ነበረ። በጣም የሚገርም ነው ወገኖቼ። ይህን ቦታ ስለሚወድ ወደዚህ ቦታ ሄዶ ይሆናል ብሎ ይሁዳ ከአይሁድ ጋር ተስማምቶ ቀን ከሱ ጋር እየዋለ ሌሊት ከነሱ ጋር እየተመካከረ እያደረ በረቡዕ ዕለት ተስማምተዋል ከነሱ ጋር። እነሱ የሚፈልገውን ነገር ሊሰጡት፣ እነሱ የሚፈልጉትን ደግሞ እሱ አሳልፎ ሊሰጥ ተስማምተዋል። ስለዚህ 30 ብር ሊቀበል ከነሱ፣ እሱ ደግሞ አሳልፎ ሊሰጣቸው ጌታችን መድኃኒታችን ኢየሱስ ክርስቶስን አምላኩን አሳልፎ ሊሰጥ በዚህ ሌሊት በዚህ ምሽት ነበረ። 6 ሰዓት ላይ ምሽቱ ሌሊቱ 6 ሰዓት ላይ መጣ፣ ይዟቸው መጣ ይላል። ጎመድ ይዘዋል፣ ሰይፍ ይዘዋል ወገኖቼ፣ ዱላ ቆመጥ ይዘዋል እና ሰዓቱ ደረስ። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ጸሎቱን ከጨረሰ በኋላ ሐዋርያት ደቀ መዛሙርቱን ቀሰቀሳቸው ይላል። ሁላችንን ይቀስቅሰን ወገኖቼ፣ ለጸሎት ይቀስቅሰን፣ ለምግባር ይቀስቅሰን፣ ለሃይማኖት ይቀስቅሰን፣ ለቀናይነት ይቀስቅሰን፣ ለአምልኮት ይቀስቅሰን ወገኖቼ፣ ለፍቅር ለአንድነት ይቀስቅሰን፣ ለበጎ ስራ ይቀስቅሰን ሁላችንን ወገኖቼ። ቀሰቀሳቸው፣ ተነሱ እና ሰዓቱ ደርሷል እንሂድ አላቸው። በፈቃዱ ሚያዝበት ዓለምን ሊያድን የሚሰቀልበት የሚገረፍበት መከራ የሚቀበልበት ለሰው ልጆች ሁሉ መከራ የሚቀበልበት ሰዓቱ አሁን ደርሷል አላቸው። እነሱ እኮ እየመጡ ነው እኮ ይሁዳ አስከትሎ ይሁዳ መርቷቸው እየመጡ ነው ወደሱ። እሱም ወደ እነሱ ሄደ ራሱ። ወዲያው ይሁዳ ጎንበስ ብሎ ተንበርክኮ ሰላምታ ሰጥቶ ሰላም ላንተ ይሁን አለው። ጎንበስ ብሎ ሳመው። አሁን ከነሱ ጋር ምን ብሎ ጨርሷል ወገኖቼ? ሄጄ ስማለው ጌታችን መድኃኒታችን ኢየሱስ ክርስቶስና ቅዱስ ዮሐንስ ወንጌላዊ በመልክ ይመሳሰሉ ስለነበረ አይሁድ አይለዩም፣ የትኛው እንደሆነ አያውቁም ለይተው። ስለዚህ እሱ ለይቶ ስለሚያውቅ ወዲያው ሊስም ጎንበስ አለ። በሲምኑ ታገቦ ለወልደ እጓለ እመሕያው አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ሰላም እያልክ ሰላምታ እየሰጠኸኝ ሰላም እያልክ ፈጣሪህን አምላክህን እኔን አሳልፈ ልሰጥ መጣህን አለው። አያችሁ? ሰላም ላንተ ይሁን ብሎ ጎንበስ ሲል ተነጋግረው የለ ከአይሁድ ጋር። እሱም ብር ተቀብሎ የለ ገንዘብ ተቀብሎ የለ ጥቅም ያሰከረው። ዛሬ እንደዚህ እኮ ነው ወገኖቼ። ጥቅም ያሰከራቸው ሰዎች አይመለሱም እና በመሳም ልታስይዘኝ መጣህ አለው። ሰላም ሲል ወዲያው ተረባርበው ያዙ። ለምን? ሰዓቱ ደርሷል። የሚያዝበት የሚገረፍበት በፍርድ አደባባይ ከሊቀ ካህናቱ የሚቆምበት ፈጣሪ ከፍጡር ፊት የሚቆምበት ፈጣሪን ፍጡር ሊዳኝ ፈጣሪ ቆሞ ፍጡር ተቀምጦ የሚፈርድበት ሰዓት ደረሰ። ስለዚህ ደርሷል። የምሰቀልበት የምገረፍበት ወደ ሸንጎ የምቀርብበት
ሰዓቱ ደርሷል አላቸው። እነሱም ከይሁዳ ጋራ ይሁዳን መሪ አድርገው ጎመድ ይዘው ሰይፍ ይዘው ቆንጨራ ይዘው የተለያየ መሳሪያ ይዘው ከዛ በፊት እኮ ሊይዙ ሞክረው ነበሩ። ማንን ትፈልጋላችሁ ሲላቸው ወዲያው በግንባራቸው ፍግም ብለው ተደፉ ይላል። ወዲያው አስነሳቸው። ተነሱ አላቸው። ሂዱ፣ አሁን ሰዓቱ አልደረሰም አላቸው። ሰዓቱ ሲደርስ ግን ራሱ ወደ እነሱ ሄደ። ክብር ምስጋና ይግባው ወገኖቼ። በዚህ ሰዓት ነበረ እንግዲህ ያቺ በዮሐንስ ወንጌል ምዕራፍ 8 ላይ ያለችው ያቺ የዳነችው በድንጋይ ተወግራ ልትሞት የነበረችው ጌቴሰማኒ ወደ ጌቴሰማኒ ሲያልፍ በዛ ሲያልፍ እዛ ተቀምጣ ነበረች ይላል። ደግመሽ ኃጢአት አትስሪ ብሏት ነበረ። ወገኖቼ ደግማችሁ ባካችሁ ኃጢአት አትስሩ ወገኖቼ፣ የእግዚአብሔር ልጆች እንደ ተቀደስን እንኖር። ተቀድሳችሁ ንስሐ ገብታችሁ ጾማችሁ ጸልያችሁ ወገኖቼ በንስሐ ሕይወት አልፋችሁ ተመልሳችሁ ወደ ርኩሰት፣ ወደ ኃጢአት፣ ወደ ሐሜት፣ ወደ ዝሙት፣ ወደ ስርቆት፣ ወደ ክህደት አትመለሱ ባካችሁ ወገኖች፣ የእግዚአብሔር ልጆች። እንደ ተቀደስን እንኖር፣ እንደ ከበርን እንኖር እና ያቺ ሴት በዛ ሲያልፍ ነበረ እንግዲህ አንቺ ሴት አይሁድ ይሁዳ መርቷቸው ይመጣሉ፣ በዚህ ሲያልፉ ኢየሱስ በዚህ አልፏል ብለው ከጠየቁሽ እንዳትነግሪያቸው ብሏት አስጠንቅቋት ሂዶ ነበር። በመጀመሪያ ደግመሽ ኃጢአት አትስሪ፣ አሁን ቀደም የሰራሽውን በደል ኃጢአት ይቅር ብዬሻለሁ ብሏታል። ወገኖቼ ኃጢአት በደላችንን የማይሰፍር የማይለካ የማይተሳሰብ ወገኖቼ ስንት ነገር ሰርተን እኮ ነው ከፊቱ መተን አልቅሰን ተንበርክከን ጌታ ሆይ ማረኝ ስንለው ወገኖቼ ዝርዝር ውስጥ አይደለም የሚገባው። ይህን ሰርተሻል፣ ይህን ሰርተሻል፣ ይህን አድርገሃል፣ ይህን አድርገሻል አይለንም እኮ ወገኖቼ። በደል ኃጢአታችንን ይደመስሳል፣ ይቅር ይላል። ይቅር ብሏት ነበረ። በዚህ ሰዓት ነበር ይቺ ሴት እንግዲህ በዛ አልፎ ሲሄድ አስጠንቅቋት ሄደ። አይሁድ ሲመጡ ከጠየቁሽ ኢየሱስ በዚህ አልፏል ብለው ከጠየቁሽ እንዳትናገር ያላት እና እነሱ መጡ። ጎመድ ይዘዋል፣ ቆመጥ ይዘዋል። 6 ሰዓት ሐሙስ 6 ሰዓት ሲሆን መጡ ይላል። በዕለተ ሐሙስ ማታ እና በጌቴሰማኒ በአትክልት ቦታ ሊጸልይ በዛ ሲያልፍ ነገር አስጠንቅቋት ሂዶ ነበረ። በዛ ሲያልፍ እነሱ ወዲያው ተከትለው ሲመጡ ኢየሱስ በዚህ አልፏል አንቺ ሴት ሲሏት ድምፅ አውጥታ እንዳትናገር ኢየሱስ ክርስቶስ ያየኛል አለች። ያየኛል አለች እና ተመልከቱ ይሰማኛል አለች። እንደገና ደግሞ በእጇ ደግሞ እንደዚህ እንዳትጠቁም ያየኛል ይመለከተኛል አለች። ባጋጯ እንደዚህ አለች ይላል። ባጋጯ አንዳንድ ሰዎች እንደዚህ ያሉ ሰዎች አሉ። ክፋታቸው ተንኮላቸው ተመልከቱ። እንዲህ በክፋት ተመልከቱ። ሰው ያይብኛል ይመለከተኛል፣ እግዚአብሔር ያያል ወገኖቼ። እግዚአብሔር ነው የሚያይ። አምላኬ ይመለከተኛል ማለት ያስፈልጋል ወገኖቼ። ባጋጯ እንዲያመለከተቻቸው እንዲህ ብላ ባጋጯ ልክ እንደ ጥቆማ አድርጋ ሂዷል በዚህ አልፏል ማለት ነው። እና እነሱ ተከትለው በዛ አልፈው ሄዱ። ኢየሱስ ክርስቶስ ወደ እነሱ ተመለሰ። ሲመለስ አገኙት። ያዘው አሉና ይዘው ሲመጡ በዛ ሲመጡ አንቺ ሴት አላት ኢየሱስ ክርስቶስ። በፊት እዛ ሁሉ መከራ ድኘሽ ደግመሽ ኃጢአት አትስሪ ብዬሽ ነበረ። ደግመሽ ኃጢአት አሁን ሰራሽ። ቅድም ሳልፍ አይሁድ ሲጠይቁሽ እንዳታሳይ ብዬሽ አልነበረ? በአንደበትሽ እንዳትናገሪ ይሰማብኛል አልሽ።
በእጅሽ እንዳትጠቁም ያይብኛል አልሽ። ግን ባጋጭሽ በዚህ ሂዷል ብለሽ አሳየሻቸው። ዳግም ምጽአት ይህንን ዓለም ላሳልፍ ወደዚህ ዓለም እስከምመጣ ድረስ ዋጋሽን በዛን ጊዜ እስክሰጥ ድረስ እዚሁ ከተቀመጥሽበት ድንጋይ ሆነሽ ቅሪ አላት። እዛው እንደተቀመጠች ልክ እንደ ሎጥ ሚስት ድንጋይ ሆነች እዛው። እግዚአብሔር ከዚህ ይጠብቀን ወገኖቼ። እግዚአብሔር ከዚህ ይጠብቀን። ደግመን ኃጢአት ሰርተን ድንጋይ ከመሆን ማይረባ ማይጠቅም ነገር ከመሆን እግዚአብሔር ይጠብቀን ወገኖቼ። እና ይህ ዕለት ጸሎተ ሐሙስ የሚባልበት ምክንያት በዚህ ሰፊ ትምህርት ስላስተማረ ጌታችን መድኃኒታችን ኢየሱስ ክርስቶስ ጸሎተ ሐሙስ ይባላል ማለት ነው። ሌላው የምስጢር ቀን ሐሙስ ይባላል። የምስጢር ቀን ሐሙስ ከሰባቱ ምስጢራተ ቤተ ክርስቲያን መካከል አንዱ የሆነው ምስጢረ ቁርባን የተመሰረተው በዚህ ዕለት ነውና ክብር ምስጋና ይግባው። ይህች ዕለት የምስጢር ቀን ተብላ ትጠራለች ማለት ነው። ይህች ቀን ምን ትባላለች? የምስጢር ቀን ትባላለች። መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ሐሙስ ለዓርብ ምሽት በሁለተኛው ሰዓተ ሌሊት ህብስቱን ባርኮ ለ13 ከፈተተ በኋላ ለደቀ መዛሙርቱ ሰጥቷቸዋል። እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው ተብሎ እንደተጻፈ ተመልከቱ። እንካችሁ ሁላችሁ ጠጡ፣ ሁላችሁ ነው ያለ። ተመልከቱ። አሁን ስጋውን ለመብላት ደሙን ለመጠጣት ክርስቲያን የሆነ ሁሉ በ40ና በ80 የተጠመቀው ሁሉ መብላት መጠጣት ያስፈልጋል። ሁላችሁም ነው ያለ። ሁላችሁም ሲል ሽማግሌ አለ፣ ሴቶች አሉ፣ ወንዶች አሉ፣ አባቶች አሉ፣ እናቶች አሉ፣ እህቶች አሉ፣ ወንድሞች አሉ፣ ሕፃናት አሉ። ሁሉም ማለት ነው። ሁሉንም ነው የሚወክለው እና ሁሉም ሰው ንስሐ እየገባ ስጋው ደሙን መቀበል እንዳለበት የሚያስገነዝብ ነው። ሌላው እንጀራ አንስቶ እንዲህ አለ፣ ሁላችሁም ከእርሱ ጠጡ። 13ኛውን ደግሞ ምንም እንኳን የሚጠቅመው ባይሆንም ለእርሱ የሚቀበለው አድርጎታል ማለት ነው። 12ቱን ለ12ቱ ደቀ መዛሙርቱ ሰጣቸው። አንዱን ደግሞ 13ኛውን እርሱ፣ ምክንያቱም ለሱ የሚጠቅመው አይደለም። እኛ ለመዳን ነው የእሱን ስጋ የምንበላው። እሱ ግን አምላክ ነው፣ አምላክ ወልደ አምላክ ስለሆነ ስለዚህ አባቶቻችን በትርጓሜያቸው ላይ ቀምሶ ለማቅመስ ይላሉ። ቀምሶ ለማቅመስ ባለመድኃኒት ቀምሶ ያቀምሳል ይባላል። እንደ ባለመድኃኒት ብለው ተርጉመዋል። እና ስለዚህ ምንም የሚጠቅመው ባይሆንም ለእርሱ የሚቀበለው አድርጎታል ማለት ነው። ጤሞ አጣሞሙ፣ ቀምሶ አቀመሳቸው ይላሉ። አንድም አብነት ለመሆን ነው። እንደዚሁ ነገ በመልዕልተ መስቀል 13ቱን ሕማማተ መስቀል እቀበላለሁ ሲል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን አርአያነት ባያደርግልን ኑሮ ዛሬ ካህኑ የጌታን ስጋና ደም ሳይቀበል አቀብሎ ብቻ በሄደ ነበርና ይህን ስርዓት ለማስተማር ክብር ምስጋና ይግባውና ተቀብሎ አቀበለ ማለት ነው። እሱን አርአያ አድርጎ ዛሬ ካህናቱ ገባሬ ሰናዩ ቄስ
ተቀብሎ መጀመሪያ ራሱ ይቀበላል፣ ያቀብላል ማለት ነው። በዚህ መሰረት እኛ ከእርሱ ከመድኃኒታችን ከኢየሱስ ክርስቶስ ጋር አንድ የምንሆንበትን ምስጢር ለደቀ መዛሙርቱ የገለጠባት ዕለት በመሆኗ ይህች ዕለት የምስጢር ቀን ተብላ ትጠራለች ማለት ነው። በዚህች ዕለት የቅዳሴ አገልግሎት የሚፈጸም ሲሆን የቅዳሴው ስርዓትም ዝቅ ባለ ድምፅ በለሆሳስ ነው። እንግዲህ ስርዓቶች አሉ። ቃጭል የለም፣ ደወል የለም። የሚተካው ጸናጽል ነው። በጸናጽል እንደ ቃጭል እየተመታ ቅዳሴ ይከናወናል ማለት ነው። እንግዲህ ስርዓተ ቁርባን ግን ይፈጸምበታል። ይህም የሚደረገው ጌታችን ለእኛ ለሰው ልጆች ለምእመናን ወገኖቹ የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው ማለት ነው። ምንም ሕማማት ቢሆንም በዚህ ዕለት ግን አንደኛ ሐዲስ ኪዳን የተመሰረተበት ከሰባቱ ምስጢራተ ቤተ ክርስቲያን አንዱ የሆነው ምስጢረ ቁርባን የተመሰረተበት፣ ብሉይ ኪዳን የተሻረበት ወይም ብሉይ ኪዳን በብሉይ ኪዳን የነበረው መስዋዕት በሐዲስ ኪዳን የተተካበት ዕለት ነው። ይሄ ለእኛ ታላቅ ዕለት ነው ማለት ነው። በዚህችም ዕለት ኦርቶዶክሳውያን ምዕመናን ቀድመው ራሳቸውን በንስሐ በማዘጋጀት ቅዱስ ሥጋውንና ክቡር ደሙን ይቀበላሉ ማለት ነው። ስለዚህ ምን ብለናል? የምስጢር ቀን ሐሙስ የሚባለው ለዚህ ነው። ሌላው ሶስተኛው የሐዲስ ኪዳን ሐሙስ ይባላል። የሐዲስ ኪዳን ሐሙስ ይህች ዕለት መድኃኒታችን ኢየሱስ ክርስቶስ ራሱን የተወደደ መስዋዕት አድርጎ የገለጠባት፣ በእንስሳት ደም ይቀርብ የነበረው መስዋዕተ ኦሪት አብቅቶ ወይም መስዋዕተ ኦሪት ተሽሮ አማናዊው የሐዲስ ኪዳን መስዋዕት ለድኅነተ ዓለም የተመሰረተበትና የተጀመረባት ወይም የተበሰረባትና የተጀመረባት ዕለት በመሆኗ የሐዲስ ኪዳን ሐሙስ የተባለች ትጠራለች ማለት ነው። ክብር ምስጋና ይግባው። መድኃኒታችን ኢየሱስ ክርስቶስ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን ሐዲስ ኪዳን ነው፣ ከእርሱ ጠጡ በማለት እንደተናገረ ቅዱስ ሉቃስ በወንጌሉ ላይ ጽፎልናል። የሉቃስ ወንጌል ምዕራፍ 22 ቁጥር 20 ላይ የምናገኘው ነው ማለት ነው። ሌላው አራተኛው የሕጽበተ እግር ቀን ሐሙስ ይባላል። የሕጽበተ ቀን ወይም የሕጽበተ እግር ሐሙስ በዚህች ዕለት በመጀመሪያ ሰዓት ሌሊት በመጽሐፍ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ጴጥሮስም የኔን እግር ለዘላለም አታጥበኝም አለው። ኢየሱስም ካላጠብሁህ ከኔ ጋር ዕድል
የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁም አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና ይላል። ክብር ምስጋና ይግባው። እንግዲህ ተመልከቱ፣ ይህ የሕጽበተ እግር ሐሙስ የሚባለው ደቀ መዛሙርቱን እግር ስላጠበ፣ ጎንበስ ብሎ ስላጠበ፣ አንተ መምህር ስትሆን፣ ጌታዬ ስትሆን፣ ፈጣሪ አንተ የኔን እግር እንዴት ታጥባለህ? ቅዱስ ጴጥሮስ ተከራከረ። ካልታጠብክ ከኔ ጋራ ጽዋ ተርታ እድል ፋንታ የለህም አለው። እንግዲያውስ እግሬን ብቻ አይደለም እጄንም ራሴንም እጠበኛ። አንዴ ታጥበሃል፣ በቃ ንጹሕ ነህ አለው። ምስጋና ይግባው ወገኖቼ። ንጹሐን አደረገን። ከመዝ ግበሩ፣ እኔን ምሳሌ አራያ አድርጋችሁ እናንተም ለወንድሞቻችሁ እንደዚህ አድርጉ አለ። ወገኖቼ ትህትናውን ያስተማረን መድኃኔ ዓለም ነው፣ አምላካችን ነው። ይህንን ትምህርት አስተማራቸው። የዮሐንስ ወንጌል ምዕራፍ 13 ቁጥር 3 ጀምራችሁ ሰፋ አድርጋችሁ አንብቡት። የሕጽበተ እግር ሐሙስ የሚባለው ለዚህ ነው ማለት ነው። ሰፋ ያለ ትምህርት ነው ያለው። ሰፋ አድርጎ ማየት ይቻላል። ሌላው የትእዛዝ ሐሙስ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን እኔም ለእናንተ እንዳደረግኩ እናንተም ደግሞ እንዲህ አድርጉ ስላላቸው የዮሐንስ ወንጌል ምዕራፍ 13 ቁጥር 15 ላይ የዮሐንስ ወንጌል ምዕራፍ 13 ቁጥር 15 ላይ እኔ የእናንተ ድንግር እግር ጎንበስ ብዬ እንዳጠብኩ እናንተም እንደዚሁ አድርጉ ነው ያላቸው ደቀ መዛሙርቱ። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና። ምሳሌ ነው የሰጠን ወገኖቼ፣ ክብር ምስጋና ይግባ። እሱን ምሳሌ አድርገን ቅድም እንዳልኳችሁ ዛሬ ቅዱስ ፓትርያርኩ ጎንበስ ብለው አደግድገው ታጥቀው ምዕመናኖቻቸውን፣ ካህናቱን፣ ጳጳሳቱን፣ ዲያቆናቱን፣ ምዕመናኑን ጎንበስ ብለው እግር ያጥባሉ፣ ፈጣሪያቸውን ምሳሌ አርአያ በማድረግ። ስለዚህ ከዛ ተከትለው እንግዲህ ጳጳሳቱ፣ አስተዳዳሪዎቹ፣ ቆሞሳቱ ሁሉ በየአድባራቱ ይፈጸማል ማለት ነው። ስለዚህ ምሳሌያችን ማን ነው? ኢየሱስ ክርስቶስ ነው። አለቃችን እሱ ነው። የምንከተለው እሱን ነው። የምናመልከው እሱን ነው፣ ፈጣሪያችን። ወገኖቼ ክብር ምስጋና ይግባው። ስለዚህ የትእዛዝ ሐሙስ የሚባለው ከዚህ የተነሳ ነው። የዮሐንስ ወንጌል ምዕራፍ 13 ቁጥር 34ም እንደዚሁ ቁጥር 34 ላይ ምንድን ነው የሚለው? ቁጥር 34 ላይ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። አዲስ ትእዛዝ ተመልከቱ። የትእዛዝ ሐሙስ የሚባለው ይህ ነው። ይህን ትእዛዝ ነው የሰጣቸው፣ እርስ በርሳቸው እንዲዋደዱ፣ እንዲፋቀሩ።
አዲስ ትእዛዝ እሰጣችኋለሁ፣ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቋቸዋል። ሰዎች ሁሉ ያውቋቸዋል። ይህን ትእዛዝ ነው የሰጣቸው። በዛሬው ዕለት የተሰጠ ትእዛዝ ነው። ትህትናውን አሳየ። መምህራቸው ሲሆን፣ ፈጣሪያቸው ሲሆን፣ አምላካቸው ሲሆን የደቀ መዛሙርቱን እግር ጎንበስ ብሎ አጠበ። ትህትናውን አዩት። እንደገና ደግሞ የሰጣቸው ትእዛዝ ሌላው ደግሞ ምንድን ነው? እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ አለ። ሌላው ደግሞ እርስ በርሳችሁ እንድትፋቀሩ አዲስ ትእዛዝ እሰጣችኋለሁ። ስለዚህ ከተፋቀራችሁ፣ ከተዋደዳችሁ ሰዎች ሁሉ፣ ዓለም ሁሉ የኔ ልጆች መሆናችሁን፣ የኔ አገልጋዮች መሆናችሁን ያውቋችሁ። ክርስቲያኖች ወገኖቼ፣ ለብዙ ሰዎች አርአያ የምትሆኑ እህቶች ወንድሞች አላችሁ። ለነጮቹ፣ ለፈረንጆቹ፣ ለአረቦቹ ሁሉ ምሳሌ የምትሆኑ እንደ ምሳሌ የምትጠቀሱ ብዙ ሰዎች አላችሁ። ስነ ምግባር ያላችሁ፣ ሃይማኖት ያላችሁ፣ ጾመኛ የሆናችሁ፣ ራሳችሁን የጠበቃችሁ፣ ሰውን እንደ ሰውነቱ የምታከብሩ አላችሁ እኮ ወገኖቼ። ይሄ ነው ክርስትና ማለት እና ስለዚህ ፍቅር ጌታችንም እንደዚህ ነው ያለ፣ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቋቸዋል። በዚህ ያውቋቸዋል። ፍቅር ካለን በዚህ ያውቁናል ማለት ነው። የእግዚአብሔር ተከታዮች አማኞች መሆናችንን ያውቃሉ ማለት ነው። የዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይም ጌታችን እንደዚህ ነው የሚለው፣ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይችናል። ትእዛዜ ይችናል። አያችሁ። ስለዚህ የትእዛዝ ሐሙስ የሚባለው ለዚህ ነው። ትእዛዜ ይችናል።